ለባል አንድ ሰው የዋህነትን ገንዘብ ለማድረግ ሶስት ነገሮችን ሲያደርግ ነው አንድ ሰው የዋህ የሚባለው ሰው ምን ሲያደርግ አንደኛ ክፉን በክፉ ሳይመልስ ተመልከቱ የዋህ ለመባል የሚጠሉ ሰዎች ሊኖሩ ይችላሉ መከራ የሚያደርሱብን ሰዎች ሊኖሩ ይችላሉ ምንም ነገር በህይወታችን ሊደርስብን ይችላል ማንኛውም ክፉ ነገር የሚደርስበት ሰው ማንኛውም ነገር ክፉ ነገር ሲደርስበት ለደረሰበት ነገር በክፉ አለመመለስ የመጀመሪያው የዋህነት ሃሁ ክፉን በክፉ አለመመለስ ሁለተኛው ክፉ ስላደረገበት ሰው መጸለይ ነው ምን ማድረግ ነው ስለሚያሳድደው የሚረግማችሁ መርቆ የሚያሳድዷችሁ ምን አድርጓችሁላችሁ ጸልዩ መከራ ስለሚያደርስበት ሰው መጸለይ ሶስተኛው ከልቡ ምናልባት ይሄ መከራ ከገሌ ዘንድ የደረሰብኝ እኔ ሌላ ቦታ በሰራውት ኃጢአት ልክ ዳዊት እንዳለው ማለት ነው ዳዊት ልጁ አቤሴሎም ተነስቶ ጦር ከቶ ሊያሳድደው ሲመጣ ጫማውን አውልቆ ቀበቶውን ፈቶ ራሱን ጸጉር ተከናንቦ እያለቀሰ ወደ ቄድሮን ሸለቆ ሲወርድ የሚሰድቡ ሰዎች ነበሩ የሱ የጦር አለቆች እና አቢሳ ደግሞ ያንን ሳሙኤል ለጌራ ሲሰድበው ይሄ ምን አባቱ ቁንጫ ይሞተ አንገቱን ቆርጨው ነው ተው አትናገሩት ነው ያለው ምናልባት እግዚአብሔር በሱ ኃጢአቴን ያስተሰርይልኝ ይቅር ይለኝ በኃጢአቴ ምክንያቱም የወለድኩት ልጄ የተነሳብኝ ኃጢአተኛ በሆነ ነው ተመልከቱ ልጁን ራሱ አልጠላው ሰው ጠላት ሲነሳበት እንደ ዳዊት ያለ ተዋጊ ጀግና ንጉስ ጎልያድን ገና እረኛ ሆኖ አንገቱን ቆርጦ ይጣለ በጠጠር ግንባሩ መጥቶ ይጣለ ከዚያ በኋላ ፍልስጤማውያንን ሲመታ የኖረ በፍጹም ተሸንፎ የማያውቅ የሳኦል ንጉስ በነበረበት ዘመን ሳኦል ሺህ ገደለ ዳዊት እልፍ ገደለ ተብሎ የተዘመረለት ጀግና የጦር አለቆች ያሉት ግን ልጁ ሲነሳበት ትሁት ነው የሆነው የዋህ ነው የሆነው ሊዋጋ ልጁን ሊያሸንፈው ይችላል ጸቡ ግን የእግዚአብሔር ነው ልጄ የተነሳብኝ ማን ቢጠላኝ ነው ብሎ አሰበ ስለዚህ ያ የሐዘን ምልክት ነው ጫማ ማውለቅ ቀበቶ መፍታት ጸጉርን መከናነብና ያለቀሱ መውረድ የንስሐ ምልክት እግዚአብሔር ቢጣላኝ ነው እግዚአብሔር ይታረቀኝ ስለዚህ የዋህነት ማለት አንድ ሰው ክፉ ሲያደርስብን በኔ ኃጢአት ምክንያት ነው ይሄ የገጠመኝ ብሎ እንደ ዳዊት ዝቅ ብሎ የሚያለቅስ ከሆነ ክፉን በክፉ ሳይመልስ ተመልከቱ ስለዚያ ሰው ስለሚያደርግበት እየጸለየ እሱንም እኔንም ይቅርበል በመካከላችን ያለውን ጠብ አስወግድ የሰላም መልአክ ላክልን እያለ እየጸለየ ከዛ በኃጢአቴ ምክንያት ነው ይሄ የሚገጥመኝ የሚል ሰው ይሄ ሶስቱን ያሟላ ሰው የዋህ ይባላል በዚህ መስፈርት የዋህነን ካልን ጥሩ ነው ግን አንድ ሰው በእውነት ነው የምነግራችሁ የዋህነት መንፈስ ካለው እኔ የዋህ ነኝ አይልም ምክንያቱም መንፈሱ አይፈቅድለትም ትህትናን ስለሚያመጣ መንፈሱ እኔ ኃጢአተኛ ነኝ ነው የሚለው እኔ በደለኛ ነኝ እንጂ የሚለው እኔ ትሁት